ሰላም እንዴት ናችሁ? ወደ ሃይሌቴክ እንኳን በደህና መጣችሁ። ባለፉት ሁለት ትምህርቶች ኮምፒውተር ምንድነውና የኮምፒውተር ታሪክን ተምረናል። ዛሬ ደግሞ የኮምፒውተር አይነቶችን እንማራለን። ይህ ትምህርት በተለይ ኮምፒውተር ለመግዛት ለሚያስቡ ወይም ለምትፈልጉ በጣም ጠቃሚ ቪዲዮ ነውና ወደ ቪዲዮ እንሂድ። ያው በዚህ ትምህርት የምናያቸው ኮምፒውተር አይነቶችን እናያለን። ኮምፒውተር አይነቶች ከዛ እያንዳንዱ ለምን ጥቅም እንጠቀመዋለን፣ ፍላጎታችሁ ተስማሚ የሚሆኑትን ኮምፒውተሮች ደግሞ ትመርጣላችሁ ማለት ነው። ዴስክቶፕ፣ ላፕቶፕ የትኛው ይሻለኛል? ብዙ አይነት ኮምፒውተሮች ስላሉ ማለት ነው። አይነታቸውን ስናይ ምርጫችሁን ደግሞ እናንተ ትወስናላችሁ ማለት ነው። እሺ ኮምፒውተር አራት አይነት ዋና ዋና የኮምፒውተር አይነቶች አሉ። ሱፐር ኮምፒውተር፣ ሱፐር ኮምፒውተር፣ ሜንፍሬም ኮምፒውተር፣ ሚኒ ኮምፒውተር እና ማይክሮ ኮምፒውተር ይባላሉ ማለት ነው። አራት ናቸው። እነሱን ደግሞ በዝርዝር ስንመለከት ሱፐር ኮምፒውተር የምንለው በአለም ላይ ካሉ ኮምፒውተሮች ሁሉ ይበልጥ ፈጣንና እጅግ ከፍተኛ የሂሳብ ስሌት አቅም ያለው ነው። እነዚህን የሚጠቀሟቸው ደግሞ እነዚህን አይነት ላፕቶፖች የሚጠቀሙት ለከፍተኛ የሳይንስ ምርምሮች፣ ለአየር ሁኔታ ትንበያ፣ ለህዋ ምርምር እንደ ናሳ ያሉ እና ለኒውክሌር እነዚህን ይጠቀሙበታል ማለት ነው። ሜይንፍሬም ኮምፒውተሮችን ደግሞ የሚባሉት በሺህ የሚቆጠሩ ተጠቃሚዎች እና በሚሊዮን የሚቆጠሩ መረጃዎችን ወይም ትራንዛክሽን በአንድ ጊዜ ማስተናገድ ይችላል ማለት ነው። እነዚህን የሚጠቀሙት ደግሞ ትላልቅ ባንኮች፣ አየር መንገድ ትኬቶች፣ የአየር መንገድ የትኬት ሲስተሞች፣ የመንግስት ተቋማት ደንበኞች የዳታቤዝ የፋይናንስ እንቅስቃሴ ለማስኬድ እነዚህን ይጠቀሙበታል በሜይንፍሬም ኮምፒውተር ማለት ነው። አራተኛ ላይ የምናየው ደግሞ ማይክሮ ኮምፒውተር ነው። ሶስተኛ ላይ የምናየው ሚኒ ኮምፒውተር የሚባሉት ደግሞ መካከለኛ መጠን ያላቸው ኮምፒውተሮች ወገን ይመደባል ማለት ነው። አቅሙ ደግሞ ኮምፒውተሮች ከሜይንፍሬም ያነሰ ነው። ከኖርማል ኮምፒውተሮች ደግሞ አቅሙ ይበልጣል። መካከለኛ ኩባንያዎች ይጠቀሙበታል። ዩኒቨርሲቲዎች፣ ላቦራቶሪ በርካታ ኮምፒውተሮች እርስ በርስ ለማገናኘት ወይም ኔትወርኪንግ ለማድረግ ይጠቀሙበታል። አራተኛውን ደግሞ ስንመለከት ማይክሮ ኮምፒውተር ነው ማለት ነው። ማይክሮ ኮምፒውተር ምንድነው የሚለውን ስንመለከት ማይክሮ ኮምፒውተር ዴስክቶፕ፣ ላፕቶፕ እና ሌሎችን የያዘ ነው በስሩ ማለት ነው። ማይክሮ ኮምፒውተር ያው ለአንድ የግል አገልግሎት ተብለው የተሰሩ ናቸው። እኛ የምንጠቀምባቸው ማለት ነው እንደ ዴስክቶፕ፣ ላፕቶፕ አይነቶቹ። ለምን እንጠቀምባቸዋለን የሚለው ደግሞ ለጽሁፍ ስራ ጽሁፎችን ለመጻፍ እንጠቀምባቸዋለን። ኢንተርኔቶችን ለማየት በኢንተርኔት የተለያዩ ነገሮችን ለማየት እንጠቀምበታለን። ለትምህርት ወይም ለጌሞች ወይም ለጨዋታ እንጠቀምበታለን። ለነዚህ ምሳሌ የተባሉት ደግሞ አሁን እንደነገርኳችሁ ዴስክቶፕ፣ ላፕቶፕ፣ ታብሌት፣ ስልካችን ራሱ ስማርትፎን በማይክሮ ኮምፒውተር ስር ነው ያሉት ማለት ነው። ታይፕ ኦፍ ማይክሮ ኮምፒውተርን ስናይ ኖትቡክ አለ፣ ስማርትፎን፣ ላፕቶፕ፣ ዴስክቶፕ አለ ማለት ነው። እሺ በአንደኝነት የምንመለከተው በማይክሮ ኮምፒውተር ስር ዴስክቶፕ ነው ማለት ነው። ዴስክቶፕ ምን ማለት ነው የሚለውን ስንመለከት ብዙውን ጊዜ በጠረጴዛ ላይ ወይም በዴስክ ላይ እንዲቀመጥ ተደርጎ የተሰራ የኮምፒውተር አይነት ነው ማለት ነው። እና እንደ ላፕቶፕ በቀላሉ ከቦታ ቦታ ይዘነው አንጓዝም። ለመስራትም ቀጥታ ኤሌክትሪክ መስመር ማገናኘት አለብን። እና የዴስክቶፕ ኮምፒውተርን ደግሞ በይበልጥ ግልጽ ለማድረግ እነዚህን ክፍሎች እንመልከት። ዋና ዋና ክፍሎቹ አንድ ሙሉ የዴስክቶፕ ኮምፒውተር ብዙውን ጊዜ እርስ በርስ በገመድ ወይም በዋይርለስ የሚገናኙ ክፍሎች አሉት ማለት ነው።
ሲፒዩ ካቢኔት ወይም ሲስተም ዩኒት ወይም ኬዝ የምንለው ማለት ነው። ኮምፒውተሩን የሲፒዩ ወይም አንጎል የምንለውን የኤሌክትሮኒክስ እንደ ፕሮሰሰር፣ ራም፣ ሃርድ ዲስክ፣ ማዘር ቦርድ የሚቀመጥበት ነው ማለት ነው። ሞኒተር የምንለው ደግሞ ይህ ቴሌቪዥን የሚመስለው ስክሪኑ ማለት ነው። ምስልና ጽሁፍ ወይም ቪዲዮ የሚያሳየን ሞኒተር እንለዋለን። ኪቦርድ እና ማውዝ ደግሞ መረጃዎችን ወደ ኮምፒውተሩ ለማስገባት እንጠቀምበታለን ማለት ነው። ኪቦርዱ ያው ጽሁፍ ለመጻፍ ነው። ማውዙ ደግሞ የተለያዩ አፕሊኬሽን ሶፍትዌሮችን እንከፍትበታለን። ይህንን ስንመለከት ሲስተም ዩኒት ወይም ኬዝ የምንለው ይሄ ነው። ሲስተም ዩኒት የምንለው ይሄ ነው። ከዛ ፓወር ሰፕላይ ያለው ሲስተም ዩኒቱ ላይ ዲቪዲ ወይም ሮም ድራይቭ አለው። ዲቪዲ የምናጫውትበት ማለት ነው። ማዘር ቦርድ አለው። ሲፒዩ እና ሲፒዩ ፋን አንድ ላይ ያሉ እዚህ ውስጥ ራም አለ። ቪጂኤ ካርድ አለ። ሳውንድ ካርድ አለው። ሃርድ ዲስክ ድራይቭ አለው። እነዚህ ሁሉ ሲስተም ዩኒት ውስጥ ወይም ኬዝ ውስጥ የምናገኛቸው ናቸው ማለት ነው። ይሄኛው ሞኒተር ማለት ነው። ይሄኛው ሞኒተር ነው፣ ምስል የሚያሳየን ነው። ይሄ ስፒከር ነው። ስፒከር ያው ድምጽ የሚያወጣልን ነው። ኪቦርድ እና ማውዝ ደግሞ እዚህ ናት። እነዚህ ነው ማለት ነው። ከዛ ዋና ዋና ባህሪያቱን እና ጥቅሞቹን ስናይ ከፍተኛ አቅም አለው ዴስክቶፕ ኮምፒውተር ማለት ነው። እና በተመሳሳይ ዋጋ ከላፕቶፕ የተሻለ የፕሮሰሰር ፍጥነት አለው። ከፍተኛ ግራፊክስ እና ሰፊ ስቶሬጅ አቅም አለው። ሌላው ደግሞ እቃዎችን በቀላሉ ለመቀየር መቻሉ ነው። እቃዎች ወደፊት አሁን ኮምፒውተሩን አሁን የገዛችሁትን ኮምፒውተር አቅሙን ማሳደግ ከተፈለገ ኮምፒውተሩን ሳይቀየር ራም መቀየር ይቻላል። ሃርድ ዲስክ ወይም ግራፊክስ ካርድ ያሉትን ክፍሎች በቀላሉ ነቅሎ በአዲስ ደግሞ መተካት ይቻላል። ሌላው ጥቅሙ ደግሞ ዘላቂነትና ጥንካሬ አለው። በአንድ ቦታ ላይ ተቀምጦ ስለሚሰራ የመውደቅ የመሰበር እድሉ አነስተኛ ነው። በተጨማሪ ደግሞ የሙቀት የመከላከል አቅሙ ከፍተኛ ነው። ለረጅም ሰዓታት ደግሞ ለሚሰሩ ከባድ ስራዎች ይመረጣል። ሌላ ደግሞ ለምን አገልግሎት ይውላል ዴስክቶፕ ኮምፒውተር ስንል ዴስክቶፕ ኮምፒውተሮች ያው ሰዎች ለሚሰሩባቸው ቦታዎች ተመራጭ ናቸው። ለምሳሌ በቢሮ ውስጥ በዕለት ተዕለት ጽህፈት እና የሂሳብ ስራዎች ለመስራት ያገለግላሉ። ለቪዲዮ ኤዲቲንግ እና ለስሪዲ ዲዛይን ስራዎች ይጠቀሙባቸዋል። ለከፍተኛ የኮምፒውተር ጨዋታዎች ጌሞች ይጠቀሙባቸዋል። ለሶፍትዌር ፕሮግራሚንግ እነዚህ ዌብሳይት የሚሰሩ የተለያዩ ፕሮግራሚንግ የሚሰሩ ኮምፒውተርን ይጠቀማሉ ማለት ነው። ዴስክቶፕ ኮምፒውተርን ባጭሩ ዴስክቶፕ ኮምፒውተርን ስናብራራው ማለት ነው። ዴስክቶፕ ኮምፒውተር ማለት ተንቀሳቃሽ ያልሆነ ነገር ግን ጠንካራ አቅም ያለው እና የተለያዩ ከባድ ስራዎችን በጠረጴዛ ላይ ተቀምጦ ሊሰራልን የሚችል ሊያገለግል የሚችል የኮምፒውተር አይነት ነው ማለት ነው። እሺ የዴስክቶፕ ኮምፒውተር ደግሞ ድክመት ወይም ጉዳት ብለን የምንገልጻቸው ተንቀሳቃሽ አለመሆኑ ጉዳት ነው ወይም ድክመቱ ነው ማለት ነው። የዴስክቶፕ ኮምፒውተር አንድ ቦታ ላይ ተወስኖ ነው ያለው። አሁን ላፕቶፕ በቦርሳ ከቶ ከቦታ ቦታ ይዘን እንሄዳለን፣ ለመንቀሳቀስ ያመቻል። ሁልጊዜ ግን በአንድ ጠረጴዛ ላይ ነው የሚቀመጠው ዴስክቶፕ ኮምፒውተር። ሌላው ደግሞ የኤሌክትሪክ ጥገኛ ነው። የዴስክቶፕ ኮምፒውተሮች የራሳቸው ባትሪ የላቸውም። ስለዚህ መብራት ከጠፋ ጠፋ ነው በቃ። መብራት እስኪመጣ ነው የምትጠብቁት። ሌላው ደግሞ የመረጃ መጥፋት ስጋት አለ። ለምሳሌ አሁን ይህን ስናብራራው መብራት ድንገት ቢጠፋ የሰራነውን ሴቭ ካላደረግነው ማለት ነው እንደ አዲስ ነው የምንጀምረው። ሌላው ደግሞ ሰፊ ቦታ ይይዛሉ። ዴስክቶፕ ኮምፒውተር ግን ብዙ ገመዶችም ስላሉት ሰፊ ቦታም ስለሚይዝ ሰፊ ቦታ መያዙ እንደ ጉዳት ነው ማለት ነው። ለምሳሌ ሲፒዩ አለ፣ ሞኒተር አለ፣ ኪቦርድ አለ፣ ማውዝ አለ።
እና እነዚህ ሁሉ በጋራ ሰፊ ጠረጴዛ ይፈልጋሉ። ሌላው ደግሞ የገመድ መዝረክረክ፣ እነዚህ ደግሞ ጉዳቶቹ ናቸው ማለት ነው። እነዚህ ሁሉ ክፍሎች አሁን የጠቀስኳቸው ለምሳሌ ሲፒዩ፣ ሞኒተር፣ ኪቦርድ፣ ማውስ እርስ በርስ ለማገናኘት ከኮምፒውተሩ ጋር የየራሳቸው ገመድ አላቸው እና በርካታ ገመዶች ስላሏቸው የገመድ መዝረክረክ ያጋጥመዋል ማለት ነው። ከፍተኛ የኤሌክትሪክ ፍጆታ ነው። ሌላው ደግሞ ከላፕቶፕ ወይም ከተንቀሳቃሽ መሳሪያዎች ጋር ሲነጻጸር ዴስክቶፕ ኮምፒውተሮች የሚጠቀሙት የኤሌክትሪክ ኃይል መጠን ከፍተኛ ነው። ይህንን ስናይ አሁን በምስሉ ላይ አሁን እዚህ ከጀርባ እነዚህ ፖርቶች ናቸው። እነዚህ ፖርቶች ናቸው፣ ፖርት መስኪያ ናቸው። ለምሳሌ ፓወር ኬብሉ እዚህ ጋር ይሰካል። ኦዲዮ ይህም ገመድ ነው። ይሄ ኤርፎን ምናምን እዚህ ጋር ይሰካል። ኢንተርኔት፣ የኢንተርኔት ገመድ ከኋላ ይሰካል። ዩኤስቢ ማለት የኪቦርዱንና የማውዙን እዚህ ጋር ይሰካል። ከዛ ቪጂኤ ማለት ደግሞ ከሞኒተሩና ከሲስተም ዩኒት ጋር አንድ ላይ ይሆናል። የቪዲዮ ምስልን የሚያሳየን በዚህ ገመድ ነው። እነዚህ ገመዶች አንድ ላይ ስንጠቀማቸው የገመድ መዝረክረክ ያጋጥሙናል ማለት ነው። ተጨማሪ ደግሞ መለዋወጫዎችን መግዛት ይፈልጋሉ። ለምሳሌ አሁን አንድ ዴስክቶፕ ስንገዛ ዌብ ካሜራ ላይኖረው ይችላል፣ እሱንም መግዛት ሊጠበቅብን ይችላል። ማይክሮፎን ላይኖረው ይችላል፣ እሱን ስፒከር፣ በተለይ ስፒከር አሁን ከሱ ጋር አብሮ አይሸጥም። ስፒከር ለብቻ ነው የሚገዛው። ዋይፋይ መቀበያ፣ አሁን ዋይፋይ ብንጠቀም የዋይፋይ ካርድ ከሌለው የዋይፋይ ካርድ እንዲኖረው ገዝተን እንገጥማለን ማለት ነው። እነዚህን ለመጠቀም ያው ከፍተኛ ተጨማሪ ክፍያዎችን አውጥተን መግዛት ያስፈልገናል ማለት ነው። ስለዚህ በአጭሩ ዴስክቶፕ ኮምፒውተር ዋነኛ ድክመቶች ከቦታ ቦታ ለመንቀሳቀሱና ያለ መብራት አለመስራቱ ጉዳቱ ነው ማለት ነው። ቀጣይ ሁለተኛ ላይ የምናየው ደግሞ ላፕቶፕ ነው። ላፕቶፕ ኮምፒውተር ማለት በቀላሉ ከቦታ ቦታ ይዘን ለመንቀሳቀስ እንዲያመች ተደርጎ የተሰራና በቀላሉ የተሰራ የግል ኮምፒውተር አይነት ነው ማለት ነው። ሁሉንም የኮምፒውተር ክፍሎች ማለትም ስክሪኑን፣ አሁን ኮምፒውተር ላይ ሞኒተር ያለው እዚህ ጋር ስክሪን፣ ኪቦርድ፣ ማውዝ ማለት በላፕቶፕ ደግሞ ታች ፓድ ይባላል። እሱ ፕሮሰሰሩ፣ ሃርድ ዲስኩ፣ ስቶሬጁ፣ ራም ሁሉንም ማየት ምንም ተጨማሪ ገመድ ሳይኖረው ማለት ነው ባትሪ ኃይልንም ጨምሮ አንድ ላይ የያዘ ነው። የላፕቶፕ ጥቅሞችን ስንመለከት ተንቀሳቃሽነታቸው፣ ያው ትልቁ ጥቅሙ በቀላሉ ቦርሳ ውስጥ ከቶ ወደ ትምህርት ቤት፣ ወደ ቢሮ፣ ወደ ካፌ፣ ወደ ስራ መጓጓዝ ይቻላል ማለት ነው። የውስጥ ባትሪ መኖሩ፣ የራሱ ተደጋግሞ የሚሞላ ባትሪ ስላለው ኤሌክትሪክ በድንገት ቢጠፋ እንኳን ሳይቋረጥ ቻርጅ እስካለቀ ድረስ እንሰራበታለን ማለት ነው። ቦታ የማይይዝ መሆኑ ሌላው ጥቅሙ ደግሞ ቦታ አይዝም። በጣም በትንሽ ቦታ ነው የሚይዘው። ስራችንን ስንጨርስ ደግሞ አጣጥፈን ማስቀመጥ እንችላለን ማለት ነው። ሁሉንም ነገር በአንድ ላይ መያዙ፣ ለምሳሌ ካሜራ፣ ማይክሮፎን፣ ስፒከር፣ ዋይፋይ መቀበያ በራሱ ውስጥ ስላሉት ተጨማሪ እቃዎችን መግዛት አያስፈልገንም። የላፕቶፕ ኮምፒውተሮች ደግሞ ዲስአድቫንቴጅ ወይም ጉዳቶች ብለን የምናያቸው ዋጋቸው ከፍተኛ መሆኑ አንደኛው ጉዳቱ ነው። ሌላው የእቃዎችን ለመቀየር ወይም ለማሻሻል አስቸጋሪ መሆኑ ነው። እንደ አሁን ዴስክቶፕ ላይ ቢሆን ግራፊክስ ካርድ መቀየር እንችላለን፣ ስቶሬጅ መቀየር እንችላለን፣ ራም መቀየር እንችላለን፣ ሌሎችንም መቀየር እንችላለን። ላፕቶፕ ላይ ሲሆን ደግሞ ነቅሎ በአዲስ ማሳደግ አይቻልም። ለምሳሌ ፕሮሰሰሩን ወይም ግራፊክስ ካርዱን እንደገዛነው አይነት ነው እንጂ መቀየር አንችልም። በአብዛኛው ራም እና ስቶሬጁን ነው መቀየር የምንችለው እንጂ ሌሎችን መቀየር አንችልም። ሌላ ጉዳቱ ደግሞ የመሰበርና የመጥፋት እድሉ በጣም ከፍተኛ ነው። ወደ ተንቀሳቃሽ ስለሆነ ልንሰረቅ እንችላለን፣ ወይ ደግሞ ከእጃችን ካመለጠ ደግሞ ወድቆ ሊሰበር ይችላል ማለት ነው። የተለያዩ ፈሳሾችን አሁን እንደ ሻይ፣ ቡና የተለያዩ ነገሮች ሊፈስበትም ይችላል።
ሌላው ደግሞ ችግሩ የሙቀት መጨመር ችግር። ክፍሎቹ በጣም የተቀራረቡ ናቸው አንድ ላይ ስለሆኑ ማለት ነው። ስለሚቀመጡና ትናንሽ ማቀዝቀዣዎች ወይም ፋን ስለሚጠቀሙ ከባድ ስራዎችን ለረጅም ሰዓታት ስናከናውንባቸው ይግላሉ፣ አንዳንድም ይጮሃሉ፣ ሙቀትም ይኖራቸዋል ከጀርባ። ይሄ ጉዳቱ ነው ማለት ነው። ሌላው ደግሞ የባትሪ እድሜ መቀነስ ነው። አሁን ለምሳሌ ላፕቶፑን ስንገዛው 5 ሰዓት ያስጠቅመዋል ብለን ከገዛነው የተለያዩ ጊዜያት ሲቆይ ባትሪው እየቀነሰ ይመጣል። ከጥቂት አገልግሎቶች በኋላ ባትሪው እየቀነሰ ይመጣል ማለት ነው። ያው ላፕቶፕ ኮምፒውተር በአጭሩ ላፕቶፕ ለተንቀሳቃሽነት ወይም ተንቀሳቅሶ ለመስራት የሚያገለግለን የኮምፒውተር አይነት ነው። ከዴስክቶፕ ጋር ሲነጻጸር ደግሞ በዋጋው ውድና ጥገናው ወይም አቅሙን ደግሞ ማሳደጉ ግን ትንሽ አስቸጋሪ ነው። የጥገና አቅሙ ትንሽ አስቸጋሪ ነው፣ ዋጋው ውድ ነው ከዴስክቶፕ አንፃር ማለት ነው። የሚሻልበት ደግሞ የትኛውንም ቦታ ይዘን ካፌም፣ ትምህርት ቤትም የተለያዩ ቦታ ይዘነው ስለምንሄድ ከዴስክቶፕ ላፕቶፕ የተሻለ ነው ማለት ነው። የላፕቶፕ ፓርቶችን ወይም ክፍሎችን ስናይ ደግሞ ላፕቶፕ ውስጥ ምን አለ? ባትሪ አለ፣ ተችፓድ አለ፣ ፖርቶች አሉ፣ ከዛ ኤስኤስዲ እና ኤችዲዲ ስቶሬጁ ማለት ነው፣ ስፒከር አሉት፣ ዌብካም ማለት ካሜራ አለው፣ ስክሪኑ ያው ኪቦርድ፣ ማዘርቦርድ እነዚህን ሁሉ አጠቃላይ ነው ውስጡ ያለው ማለት ነው። ሌላ በሶስተኝነት የምናየው የኮምፒውተር አይነት ደግሞ ኦል ኢን ዋን ኮምፒውተር ይባላል። ኦል ኢን ዋን የሚባለው ኮምፒውተር ደግሞ የኮምፒውተሩ ክፍሎች እንደ ሲፒዩ፣ ራም፣ ሃርድ ድራይቭ እና ስክሪኑ በአንድ ላይ ተጣምረው የተሰሩ የዴስክቶፕ ኮምፒውተር አይነት ነው። ያው ከተለመደው ዴስክቶፕ የተለየ መልኩ ስክሪኑ ጀርባ ወይም ስክሪኑ ግርጌ ባለው መሰረት ላይ ሁሉም የኮምፒውተር እቃዎች አጠቃሎ የያዘ በመሆኑ የተለያዩ ሲፒዩ ካቢኔት ወይም ሲስተም ዩኒት አያስፈልገውም። እንደ ኮምፒውተር አሁን ዴስክቶፕ ኮምፒውተር ሞኒተር አለው፣ ከጎን ሲስተም ዩኒት ወይም ኬዝ የምንለው አለ። እዚህ ላይ ግን እንዳለ ኬዙ የለም፣ ሲስተም ዩኒቱ ወይም ኬዙ የምንለው የለም፣ ማውዝ እና ኪቦርድ ብቻ ነው ያለው። ሌሎቹ ራም፣ ስቶሬጅ ምናምን ራሱ ላይ ነው የተገጠመው ማለት ነው። ኦል ኢን ዋን ኮምፒውተር ጥቅሞችን ስንመለከት ቦታ ቆጣቢነቱ ነው። እንደ ትልቅ ሲፒዩ ኬዝ ወይም በጠረጴዛ ላይ የምናስቀምጠው ነገር የለም እና ለጠባብ ክፍሎች ወይም ለቢሮዎች በጣም ምቹ ነው መሆኑ ነው። የገመድ ወይም መበራከቴ እንደ ዴስክቶፕ የገመዶች ምናምን የሉትም። ሌላው ደግሞ ውበትና ዲዛይን አለው። ዘመናዊ ቀጭንና ማራኪ መልክ ስላለው ለቤትም ለቢሮም ይጠቀሙበታል። ለአጠቃቀም ቀላል መሆን ልክ እንደ ላፕቶፕ ኮምፒውተር ነገር ግን በአንድ ላይ የያዘ ስለሆነ መጠቀም ብቻ ነው ማለት ነው። እሺ የኦል ኢን ዋን ጉዳቶችን ደግሞ ስንመለከት የማሻሻል እድሉ ዝቅተኛ መሆን፣ እንደ ላፕቶፕ ሁሉ ክፍሎቹ በጣም ተቀራርበው የተሰሩ በመሆናቸው ወደፊት አቅሙን ለማሳደግ ፕሮሰሰር ወይም ግራፊክስ ካርድ ለመጨመር በጣም አስቸጋሪ ነው ወይም የማይቻል ነው። አብዛኛውን ጊዜ መቀየር የሚቻለው ራም እና ሃርድ ዲስክ ብቻ ነው። ሃርድ ዲስክ ድራይቭ ማለት ነው። ስቶሬጁን እና ራሙን ብቻ ነው እንደ ላፕቶፕ መቀየር የምንችለው። የጥገና አስቸጋሪነት ደግሞ ሌላው ጉዳቱ ነው። ለምሳሌ ስክሪኑ ቢበላሽ ሙሉ ኮምፒውተሩን ለጥገና መውሰድ አለብን። ስክሪኑ ከተሰበረ ደግሞ ኮምፒውተሩ ሙሉ ለሙሉ ጥቅም አልባ ሆነ ማለት ነው። ሌላ ጉዳቱ ደግሞ ውድ ዋጋ ነው። ዋጋው ከተመሳሳይ አቅም ካለው የዴስክቶፕ ኮምፒውተር ጋር ሲነጻጸር በጣም ዋጋው ከፍተኛ ነው። ሌላው ጉዳቱ ደግሞ የማቀዝቀዝ አቅም ውስንነት ነው። ክፍሎቹ ጠባብ ቦታ ላይ ስለሚገኙ ከባድ ስራዎችን እንደ ስሪዲ ኤዲቲንግ ወይም ከፍተኛ ጨዋታዎችን፣ ጌሞችን ስንጫወትበት ለረጅም ሰዓት ሲሰሩበት
የመጋል ፍጥነቱ የመቀነስ ባህሪ ያለው ማለት ነው። በአራተኝነት የምናየው ሚኒ ፒሲ እንለዋለን። ሚኒ ፒሲ ማለት ከተለመደው ትልቅ የዴስክቶፕ ሲስተም ወይም ሲስተም ዩኒት እጅግ በጣም አነስተኛ ሆኖ የተሰራ ነገር ግን ሙሉ የኮምፒውተር ስራዎችን ይሰራል። ብዙውን ጊዜ መጠናቸው በአንድ እጅ የሚያዙ ናቸው። እነዚህ በመዳፍ ይያዛሉ። በውስጣቸው ደግሞ ልክ እንደ ላፕቶፕ ያሉ ትናንሽና ኃይል ቆጣቢ ኤሌክትሮኒክስ ክፍሎች ይጠቀማሉ። ያው እነዚህን ለመጠቀም ደግሞ ከዴስክቶፕ ሁሉ ተራ ከዴስክቶፕ ውጪ ሞኒተር፣ ኪቦርድ፣ ማውዝ ማገናኘት አለብን ማለት ነው። የሚኒ ፒሲ ጥቅሞች እጅግ በጣም አነስተኛ መጠን አላቸው። በጠረጴዛ ላይ ምንም ቦታ አይይዝም። አንዳንዶቹን እንዲያውም ከሞኒተሩ ጀርባ አንጠልጥሎ ሙሉ በሙሉ እንዳይታዩ ማድረግ ይቻላል። ሌላው ጥቅሙ ደግሞ በቀላሉ መያዝ መቻሉ ነው። ምንም እንኳን የራሱ የስክሪን ባይኖረውም የሲፒዩን ሳጥን ወይም ሲስተም ዩኒት በጣም ትንሽና ቀላል ስለሆነ ቦርሳዋ ውስጥ ከቶ በቀላሉ ከቤት ወደ ቢሮ ይዞ መሄድ ይቻላል ማለት ነው። ዝቅተኛ የኤሌክትሪክ ፍጆታ አላቸው። ከተራ ዴስክቶፕ ኮምፒውተሮች ጋር ሲነጻጸር በጣም አነስተኛ የኤሌክትሪክ ኃይል ነው የሚጠቀሙት። ይህም የኤሌክትሪክ ወጪን ይቀንስልናል ማለት ነው። በተመጣጣኝ ዋጋ መገኘቱ አብዛኞቹ ሚኒ ፒሲዎች በተመሳሳይ አቅም ካላቸው ላፕቶፖች ወይም ትላልቅ ዴስክቶፖች በተሻለ በተመጣጣኝ ዋጋ ይሸጣሉ ማለት ነው። የሚኒ ፒሲዎችን ደግሞ ጉዳቶች ስንመለከት አነስተኛ ፐርፎርማንስ አላቸው። አነስተኛ አቅም ወይም አነስተኛ ፐርፎርማንስ አላቸው። መጠናቸው ትንሽ እንደመሆኑ ከፍተኛ የቪዲዮ ኤዲቲንግ፣ ስሪዲ ዲዛይን፣ ከባድ የኮምፒውተር ጨዋታዎችን፣ ሃይ ኢንድ ጌሞችን ለማሰራት አቅማቸው በጣም ደካማ ነው። ሌላው ደግሞ የግራፊክ ካርድ ችግር አለባቸው። አብዛኞቹ ሚኒ ፒሲዎች የራሳቸው የተለየ ግራፊክስ ካርድ ዴዲኬትድ ጂፒዩ የሚባለው መገጣጠሚያ ቦታ የላቸውም ወይም መግጠሚያ ማስገቢያ ቦታ የላቸውም። የሚጠቀሙት አብሮ የተሰራውን ስለሆነ ለግራፊክስ ስራዎች አይመቹም። ሌላው ደግሞ ክፍሎቹን የማሳደግ ውስንነት አለ። እንደ ላፕቶፕ ሁሉ በውስጡ መቀየር ወይም መጨመር የሚቻለው ራምን ወይም ስቶሬጅን ኤስኤስዲ ወይ ኤችዲዲ እነሱ ብቻ ነው። እና ፕሮሰሰሩ መቀየር አይቻልም። ፕሮሰሰር ማለት ሲፒዩ ኮራይ 3 ነው፣ ኮራይ 5 ነው፣ ኮራይ 7 ነው፣ ኮራይ 9 ነው። አንዴ የተገዛውን ብቻ ነው እንጂ መቀየር አይቻልም። እና ቶሎ የመጋል ባህሪ ያላቸው ሌላ ጉዳታቸው ደግሞ ቶሎ የመጋል ባህሪያቸውን አይተናል። ሌላ ደግሞ ሚኒ ፒሲ ኮምፒውተሮች መጠናቸው አነስተኛ ቢሆኑም የተለያዩ እጅግ ጠቃሚ ተግባሮች አሏቸው። እነዚህን ስንመለከት ለቤት መዝናኛ እንጠቀምባቸዋለን። ዋና አገልግሎታቸው ማለት ነው። ለቤት መዝናኛ፣ ለተራ የቢሮ ስራዎች፣ ለትምህርት ቤቶችና ኮምፒውተር ላቦች፣ የዲጂታል ማስታወቂያ ሰሌዳዎች፣ ለሱቅና ለንግድ መመዝገቢያ እንጠቀምባቸዋለን ማለት ነው። በአጭሩ ሚኒ ፒሲ ወይም ከፍተኛ የግራፊክስ እና ከባድ ኤዲቲንጎችን ሚኒ ፒሲ ከፍተኛ የግራፊክስ እና ከባድ የኤዲቲንግ ለሌላቸው ነገር ግን ቦታ ቆጣቢ፣ ቀላልና ተመጣጣኝ የኮምፒውተር አገልግሎት ለሚፈልጉ ማንኛውም ቦታዎች ምርጥ ምርጫ ናቸው ማለት ነው። በአምስተኛ ላይ የምናገኘው ደግሞ ወርክ ስቴሽን ይባላል። ወርክ ስቴሽን ኮምፒውተር ወርክ ስቴሽን ኮምፒውተር የምንለው ደግሞ ከፍተኛ ፐርፎርማንስ ያለው እና ለሙያው ከባድ ስራዎች ፕሮፌሽናል ታስክ ተብለው በልዩ ሁኔታ ለተገነቡ የኮምፒውተር አይነቶች ናቸው እነዚህ። እና ከተራ የቤት ወይም የቢሮ ዴስክቶፕ ኮምፒውተሮች በበለጠ ፍጥነት መስራት የሚችሉ የሚያደርግ እጅግ ከፍተኛ አቅም ያለው ፕሮሰሰር ኢንቴል እና ኤኤምዲ
ልዩ የግራፊክስ ካርድ ኒቪዲያ አርቲኤክስ እና ስህተትን በራሱ የሚያርም ኢሲሲ ራም ይዘው ይመረታሉ ማለት ነው። ወርክ ስቴሽን ኮምፒውተሮች ኮምፒውተሩ ይህንን ይመስላል። ወርክ ስቴሽን ኮምፒውተሮች ጥቅሞችን ስንመለከት እጅግ ከፍተኛ አቅምና ፍጥነት አላቸው። በጣም ከባድ ለሆኑ ስሌቶች እንደ ስሪዲ ሞዴሊንግ እና ቪዲዮ ኤዲቲንግ ስራዎች ያለምንም መቆራረጥ እና በከፍተኛ ፍጥነት ያከናውናሉ። አስተማማኝነታቸው ደግሞ የወርክ ስቴሽን ስራ ላይ እያሉ ኮምፒውተሩ ድንገት እንዳይዘጋ ወይም ብሉ ስክሪን እንዳያሳይ መረጃን በራሱ የሚያርም ልዩ ማህደረ ትውስታ ወይም ራም ኢሲሲ የሚባል ራም ይጠቀማሉ። ይህ ደግሞ ለቀናት ሳይጠፋ ለሚሰሩ ከባድ ስራዎች እጅግ ወሳኝ ነው። ሌላው ጥቅማቸው ደግሞ ለረጅም ሰዓት መስራት መቻላቸው ነው። ከፍተኛ ጥራትና የማቀዝቀዣ ሲስተም ወይም ኩሊንግ ሲስተም ስላላቸው ለሳምንታት ሙሉ አቅማቸውን ተጠቅመው ቢሰሩ እንኳን የመጋል ወይም የመበላሸት እድላቸው በጣም ዝቅተኛ ነው። ሌላ ጥቅማቸው ደግሞ በቀላሉ ማሻሻል መቻሉ ነው። ወይም ሃይ አፕግሬዴብል ናቸው። የፈለጉትን ያህል ተጨማሪ ስቶሬጅ ራም እና ስቶሬጅ ራም ከአንድ በላይ የግራፊክስ ካርዶች መጫንና ቦታና ዝግጁነት አላቸው። እነዚህ ጥቅማቸው ነው ማለት ነው። ጉዳታቸውን ስንመለከት ደግሞ ወርክ ስቴሽን ኮምፒውተሮች ጉዳታቸውን ስንመለከት እጅግ በጣም ውድ ናቸው። ያው ውስጣቸው እያንዳንዱ እቃ ልዩና በልዩ ባለሙያ ስለሚገጠሙ ዋጋቸው ከተራ ኮምፒውተር በጣም ብዙ ነው። ከፍተኛ የኤሌክትሪክ ፍጆታ አላቸው። በጣም ትልልቅና ኃይለኛ ፕሮሰሰሮችን ግራፊክስ ካርዶችን ስለሚጠቀሙ የሚወስዱት የኤሌክትሪክ ኃይል መጠን ከፍተኛ ነው። ሌላው ደግሞ ትልቅ መጠንና ክብደት አላቸው። ትላልቅ የማቀዝቀዣ ወይም ፋን ሰፊ ካቢኔት የሚለው ኬዙን ነው የሲስተም ዩኒቱን ማለት ነው። ስላላቸው ከፍተኛ ቦታ የሚይዙና ከባድ ናቸው። ሲጫኑም ሆነ የተወሰነ ድምጽ ሊኖራቸው ይችላል። የተለያዩ አሁን የግራፊክስ ካርዶችን ምናምን ሲጫኑባቸው ማለት ነው። ለተራ ተጠቃሚ አላስፈላጊ ናቸው። ሌላው ዲስአድቫንቴጃቸው ማለት ነው። አጠቃላይ ስራዎች እንደ ጽህፈት ኢንተርኔቶች ለማየት ከተጠቀምንባቸው አቅማቸውም ሆነ ያወጣንበት ከፍተኛ ወጪ ይባክናል ማለት ነው። እነዚህ የምንጠቀመው ለከፍተኛ ስራ ስለሆነ ማለት ነው። ሌላ ደግሞ እነዚህ ወርክ ስቴሽን ኮምፒውተሮች በተለይ የሚከተሉት ከባድና ሙያዊ ስራዎች በስፋት ለመስራት ይውላሉ ማለት ነው። እንደ ስሪዲ ዲዛይን አኒሜሽን በፊልምና በጌሞች ኢንዱስትሪ ውስጥ ያሉ ባለሙያዎች ውስብስብ የሆኑ የስሪዲ ምስሎችን ለመስራት እና ረጅም ሰዓት የሚወስደውን የሬንደሪንግ ስራ ለማቀነባበር ይጠቀሙባቸዋል። ለከፍተኛ ቪዲዮ ኤዲቲንግ 4K 8K ቪዲዮ ኤዲቲንግ እጅግ ከፍተኛ ጥራት ያላቸውን ፊልም እና የማስታወቂያ ቪዲዮዎችን በፍጥነት ለመቁረጥ እና ለማቀነባበር ማለት ኤዲት ለማድረግ ማለት ነው ይጠቀሙባቸዋል። ለአርክቴክቸር እና ኢንጂነሪንጎች እነዚህ ደግሞ መሐንዲሶች እና አርክቴክቸሮች እንደ አውቶካድ እና ሶሊድ ወርክ ባሉ ሶፍትዌሮች በመጠቀም የህንፃን መኪናን ወይም የፋብሪካ ማሽኖችን ንድፍ ለመስራት ይጠቀሙባቸዋል። ሌላው ደግሞ ለዳታ ሳይንስ እና አርቲፊሻል ኢንተለጀንስ እጅግ በጣም ግዙፍ የሆኑ መረጃዎችን ቢግ ዳታ ለመተንተን የማሽን ለርኒንግ ሞዴሎችን ለማሰልጠን እነዚህ ይጠቀሙባቸዋል ማለት ነው። ወርክ ስቴሽን ኮምፒውተሮችን ማለት ነው። ሌላው ደግሞ ለሳይንሳዊ ምርምሮች የአየር ንብረት ትንበያዎች የህክምና ምርምሮችን ወይም ውስብስብ የፊዚክስ ስሌቶችን አስመስሎ ለመስራት ወይም ሲሙሌሽን ለማድረግ ይጠቀሙባቸዋል። በስድስተኝነት የምናየው ደግሞ ታብሌት ነው። ታብሌት ያው ሁላችሁም ታውቃላችሁ ብዬ አስባለሁ ወይ ለሰው ሲጠቀም አይታችሁ ወይ ተጠቅማችሁም ሊሆን ይችላል። ታብሌት ማለት ስክሪን ያለው ሰፊ ከስማርት ፎን ከምንይዘው ስማርት ፎን
እና ከላፕቶፕ የሚያንስ ከኛ ከምንጠቀመው ስማርትፎን የሚበልጥ ከላፕቶፕ ደግሞ የሚያንስ ጠፍጣፋና ተንቀሳቃሽ ኮምፒውተር አይነት ነው። ልክ እንደ ስማርትፎን ሁሉ ሁሉም ስራዎችን ስክሪኑ ላይ በመንካት የምንሰራበት ሲሆን የራሱ የሆነ ሞባይል አፕሊኬሽን ሲስተም አለው። አንድሮይድ ወይም አይኦኤስ ይጠቀማል። ለአንድሮይድም ተጠቃሚ ለአይፎንም ተጠቃሚዎች አለ ማለት ነው። ለቀላል ስራዎች፣ ለንባብ፣ ለመዝናኛ እጅግ ምቹ የሆነን መሳሪያ ነው ማለት ነው። ታብሌት ጥቅሞችን ስንመለከት እጅግ ከፍተኛ ተንቀሳቃሽ ናቸው። ማለት ከላፕቶፕ ወይም ቀለል እና ቀጭን ስለሆነ በየትኛውም ቦታ አልጋ ላይ ጋደም ብሎ መስራት ይችላል። መኪና ውስጥ ጉዞ ላይ ይዘነው ልንሄድ እንችላለን። በዚህ ለመጠቀም ቀላል ነው። ሌላው ደግሞ ለመጠቀም ቀላል መሆኑ ነው። ኪቦርድ እና ማውዝ አያስፈልግም እዚህ ጋር በጣታችን እየነካን ለስራ ለልጆችም ሆነ ለአዋቂዎች ለመጠቀም በጣም ቀላል ነው። ሌላው ደግሞ የባትሪ እድሜው ነው። የባትሪ እድሜው ከላፕቶፕ ጋር ሲነጻጸር አነስተኛ ኃይል ስለሚጠቀም ባትሪው ለረጅም ሰዓታት ወይም ቀናት ይቆይልናል ማለት ነው። ሌላው ደግሞ ኮንተንት ኮንሰፕሽን የሚባለው ወይም ለይዘት ፍጆታ በቪዲዮ ለማየት፣ ጽሁፍ ለማንበብ፣ ኢቡኮችን ማለት ነው፣ ማህበራዊ ሚዲያ ለመጠቀም፣ ቀላል ጨዋታዎችን ለመጫወት ከላፕቶፕ የበለጠ ምቹ ናቸው ማለት ነው። ሌላው ደግሞ ጥቅማቸው ስክሪፕቶ አላቸው የራሳቸው ስታይለስ ሰፖርት የሚባል በአብዛኞቹ ታብሌቶች በዲጂታል ብዕር በእሱ ማለት ነው ለሚሰሩ በእጅ ለመጻፍ ወይ ደግሞ ለመፈረም ወይም ደግሞ ስዕሎችን ለመሳል የሚያስፈልጋቸው ሰዎች እጅግ ጠቃሚ ነው። እነዚህን ለሚሰሩ ሰዎች ታብሌት ቢጠቀሙ በጣም ጠቃሚ ነው ማለት ነው። የታብሌቶች ደግሞ ጉዳታቸውን ስንመለከት ከባድ ስራዎችን ለመስራት አይመቹም። እንደ ረጅም ጽሁፍ ለመጻፍ፣ ሰፊ ኤክሴል ማዘጋጀት፣ ፕሮግራም ማድረግ፣ የቢሮ እቃዎች፣ በስክሪኑ ላይ መሆን ስራን ያዘገጃል። ምንም እንኳን የውጪ ኪቦርዶችን ማገናኘት ቢቻልም እንደ ላፕቶፕ አይመችም ለመጻፍ ማለት ነው። ደካማ ሎው ፕሮሰሰር ከላፕቶፕ ወይም ከዲስክቶፕ ሲነጻጸሩ ማለት ነው ውስብስብ የሆኑ ሶፍትዌሮች ለምሳሌ ቪዲዮ ኤዲቲንግ፣ ስሪዲ ዲዛይን የማንቀሳቀስ አቅሙ በጣም ዝቅተኛ ነው ማለት ነው። ስቶሬጁን ደግሞ ስንመለከት አብዛኛው ታብሌቶች ያላቸው የውስጥ ማከማቻ ወይም ስቶሬጅ ከኮምፒውተሮች አንፃር በጣም አነስተኛ ነው። ሌላው ደግሞ የስክሪን በቀላሉ መሰበር ነው። ያው ሙሉ አካሉ ስክሪን ነው እና ከእጃችን ላይ ወድቆ እንደ ከስልክ ከፍ ያለ ቢሆንም ሙሉ ስክሪን ስለሆነ ቢወድቅ መሰበር እድሉ ከፍተኛ ነው። ጥገናውም ውድ ሊሆን ይችላል። አንዴ ሁሉም ስክሪኑ ስለሚፈስ ማለት ነው። የፖርቶች እጥረት አሉት። ለምሳሌ አሁን በኮምፒውተር ላይ ወይ ዴስክቶፕ ላይ የማውዝ ፖርት አለ፣ ማውዝ ለመሰኪያ፣ የኪቦርድ ፖርት አለ፣ የተለያዩ ወደ ኮምፒውተሩ ዳታ ለማስገባት የሚጠቅሙ ፖርቶችን ብዙ አሉት። ታብሌት ላይ ደግሞ ስንመለከት ይሄ አነስተኛ ነው። ለምሳሌ እንደ ዴስክቶፕ ወይም እንደ ላፕቶፕ ፍላሽ ዲስክ የለውም። ፕሪንት ለማድረግ በርካታ መገጣጠሚያዎች ወይም ዩኤስቢ ፖርት በቀላሉ ለመሰካት የሚያስችል ቦታ የላቸውም። አሁን ለምሳሌ ታብሌት የሚኖረው ወይ ቻርጅ መሰኪያ ነው የሚኖረው ወይ ደግሞ ሁለቱንም ቻርጅ መሰኪያም ሊኖር ይችላል፣ ኤርፎን ማድረጊያም ሊኖር ይችላል። ከዚህ በላይ ሌላ ፖርቶች የሉትም። ስለዚህ ይሄ ዲስአድቫንቴጅ ወይም ጉዳቱ ነው ማለት ነው። በአጭሩ ታብሌትን ስናብራራው ታብሌት ማለት ለመዝናኛ፣ ለመጻፍ ወይም ለመሳል፣ ጽሁፍ ለማንበብ፣ ቪዲዮዎችን ለማየት እጅግ ምቹና ቀላል መሳሪያ ቢሆንም ከባድ የቢሮ ወይም የፈጠራ ስራዎችን ለመስራት ግን ላፕቶፕን በሙሉ መተካት አይችልም። በሰባተኛ ላይ የምንመለከተው ደግሞ ስማርትፎን ሁላችንም በእጃችን ላይ ያለ ስማርትፎን ማለት ነው።
የስማርትፎን ዲፊኒሽን ወይም ስናብራራው ስማርትፎን ወይም ተንቀሳቃሽ ስልክ ማለት ወይም ተች ስክሪን ስልክ ማለት ጥሪዎችን ከማድረግና መልእክት ከመለዋወጥ በተጨማሪ ኢንተርኔት እንጠቀምበታለን፣ ፎቶ እንነሳበታለን፣ ቪዲዮ እንቀርጽበታለን፣ የተለያዩ ጌሞችን እንጫወትበታለን፣ የተለያዩ መተግበሪያዎች ወይም አፕሊኬሽኖችን እንጭንበታለን እና እነዚህ የሚጠቅመን መሳሪያ ነው ማለት ነው። ተች ስክሪን ስላለው ደግሞ የአንድሮይድ እና አይፎን የኦፕሬቲንግ ሲስተሞችን እንጠቀምበታለን ማለት ነው። የስማርትፎን ጥቅሞችን ስንመለከት ፈጣን የመረጃ ልውውጥ አለ። በየትኛውም ዓለም ከሚገኙ ሰዎች ጋር በድምጽ፣ በጽሁፍ እንዲሁም በቪዲዮ መገናኘት እንችላለን ማለት ነው። ሌላው ጥቅሙ ደግሞ የተሟላ ተንቀሳቃሽነት ወይም አልቲሜት ፖርቴቢሊቲ የምንለው እጅግ በጣም ትንሽና ቀላል ስለሆነ ኪስ ውስጥ ከቶ የትም ቦታ ይዞ መሄድ ይቻላል ማለት ነው። ሌላው ደግሞ የመረጃና የኢንተርኔት አቅርቦት፣ ይሄ ደግሞ በሰከንዶች ውስጥ ኢንተርኔት ወይም ኢንተርኔት ላይ በመግባት ማንኛውንም መረጃ መፈለግ፣ ጽሁፍ ማንበብ፣ ትምህርታዊ ቪዲዮዎችን ማየት ያስችለናል ማለት ነው። ሌላኛው ጥቅሙ ደግሞ ባለብዙ አገልግሎት መሳሪያ ነው። መልቲ ፈንክሽናል ቱል የምንለው ስልክ ብቻ ሳይሆን እንደ ካሜራ እንጠቀመዋለን፣ እንደ ካልኩሌተር እንጠቀመዋለን፣ ሰዓት እናይበታለን፣ ኮምፓስ ወይም በጉግል ማፕ የተለያዩ ቦታዎችን እንፈልግበታለን፣ ድምጽ እንቀርጽበታለን፣ የጂፒኤስ መፈለጊያ ሆኖም ያገለግላል። ስለዚህ መልቲ ፈንክሽናል ቱል እንለዋለን ማለት ነው። ሌላው ጥቅሙ ደግሞ የገንዘብ ዝውውር ማቅለሉ፣ ለምሳሌ ባንክ መሄድ ሳይጠበቅብን በስልካችን ገንዘብ እንልካለን፣ ገንዘብ እንቀበላለን፣ የተለያዩ ክፍያዎችን እንደ በቴሌብር ወይም በባንክ እንከፍልበታለን ማለት ነው። የስማርት ፎኖች ጉዳትን ደግሞ ስንመለከት የመጀመሪያው ምንድነው? ሱስ ያስይዛል። በማህበራዊ ሚዲያ ያው ጨዋታዎች ምክንያት ብዙ ሰዓታት ስልካችን ላይ ልናሳልፍ እንችላለን። ጊዜን ያባክንብናል ማለት ነው። የተለያዩ ሶሻል ሚዲያዎችን ስንጠቀም ለጤና ጉዳት ምክንያት መሆኑ ደግሞ ሌላኛው ጉዳት ነው። ለረጅም ሰዓታት ያው ስክሪን በማየት አይንን ያደክማል። ተጨማሪ ደግሞ የእንቅልፍ መዛባት፣ የአንገት ህመም ሊያመጣ ይችላል። ያው የአንገት ህመም አጎንብሰን ስለምንጠቀም ያው የአንገት ህመም ያጋጥመናል ማለት ነው። ሌላው ደግሞ የግል ሚስጥር ስጋት ነው። እነዚህ ደግሞ ስጋት የሚፈጥርብን እንዴት ነው? የተለያዩ አፕሊኬሽኖችን ወይም መተግበሪያዎችን የምንሰጠው ፍቃድ አለ። ያው ባክግራውንድ ላይ ሆነው እንዲሰሩም ሊሆን ይችላል። የተለያዩ ፍቃድ ስንሰጣቸው የባንክ መረጃዎችን ወይ ሀከሮች የመሰረቅ ስጋት እንዲኖረን ያደርጋል ማለት ነው። ሌላው ጉዳቱ ደግሞ ለእውነተኛ ማህበራዊ ግንኙነት እንቅፋት መሆኑ ነው። ያው ሰዎች በአካል ከመገናኘት ከማውራት ይልቅ ስልካቸው ላይ እንዲያተኩሩ በማድረግ ሰብአዊ ግንኙነትን ሊያቀዘቅዝ ይችላል ማለት ነው። ብዙ ሰው ስልኩ ላይ ስለሚጠመድ ለምሳሌ መኪና ላይ፣ ታክሲ ላይ፣ ባስም ሊሆን ይችላል ስንሄድ ስልክ ነው የምንይዘው እንጂ ከሰው ጋር የመግባባት እንትናችን እየቀነሰ በመሆኑ ማለት ነው። ሌላው ጉዳቱ ደግሞ ባትሪ ቶሎ ማለቅ ነው። ብዙ አፕሊኬሽን ወይም መተግበሪያዎችን በአንድ ላይ ስለምንጠቀምበት ከአንድ ቀን ውስጥ ቶሎ ሊያልቅ ይችላል። በየቀኑ ደግሞ ቻርጅ ማድረግ አለብን ማለት ነው። የዛሬ ቪዲዮአችን ይሄን ይመስላል። እናንተ የትኛውን ኮምፒውተር ለመግዛት መርጣችኋል? እሱን ያው ለራሳችሁ ጥያቄውን መልሱ። ቪዲዮአችን ከተመቻችሁ ላይክ አድርጉ። ዩቲዩቡን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ኮሜንት አድርጉልን። ቀጣይ የሚሰራላችሁ ቪዲዮ ካለ ይሄ ቢሰራልን ብላችሁ ኮሜንት አድርጉ። ቀጣይ ቪዲዮ ላይ ደግሞ ሃርድዌር እና ሶፍትዌር ምንድነው የሚለውን በትምህርት 4 እንማራለን ማለት ነው። መልካም ጊዜ ይሁንላችሁ።